ሰላም እንዴት ናችሁ? ደህና ናችሁ ወይ ውዶችዬ? ቤተሰቦችዬ እንዴት ናችሁ? ደህና ናችሁ አላችሁልኝ? ይመስገን ፈጣሪ ደህና ነኝ አለው። ላይክ ሰብስክራይብ አድርጉ። ቆይ እኔ የምለው ማለት ነው ግዴታ መሳደብ አለብኝ? ስሳደብ ነው ማለት ነው የምታደርጉት? እኔ የምለው በምሽት ማለት ነው እንደ ወክ ነገር እየሄድኩኝ ነው ያለውን ነገር አስቀኛቸዋለሁኝ ውዶችዬ። በደንብ ተከታተሉኝ፣ ተመልከቱኝ። ላይክ አድርጉ፣ ሰብስክራይብም ሼርም እያደረጋችሁ ከኔ ጋር ቤተሰብ እንድትሆኑ ጠይቃችኋለሁኝ። ከቤቴ እየወጣሁኝ ነው ያለውን ደግሞ እዩ እላችኋለሁኝ። ዳይ ወደ ጉዞ እና ቤተሰብ ጉዞዬን ቀጥያለሁ። መንገዱን እያስቃኛችሁ እንሄዳለን እላችኋለሁኝ። መንገዱን ቃኙ። አሁን ወደዛ ሊያዞር ነው። እኔ አታውኝም ያለውን ድባብ እያሳያችሁ ነው የሚወስደው ማለት ነው። እና ቤተሰብ እየሄድን ነው። ይኸው መንገዱ ይሄን ይመስላል። እየሄድኩኝ ነው እንግዲህ። አሁን እየመሸ ነው፣ እየጨለመ ነው ያለ። እየሄድኩኝ ነው ያለው ከተማ እየወረድኩኝ ነው ማለት ነው። የሆነ እቃ ዳመጣ ከሰፈር አልፌ ያለውኝ እኛ ሰፈር ጫጫታ ምናምን ስላለ ከዛ ትንሽ ወጣ ብዬ ነው ትንሽዬ ማለት ነው። እና ይሄን ይመስላል። መንገድ ላይ ነኝ ያለሁት እላችኋለሁኝ። አብራችሁኝ ሆኑ። ላይኳንም እያደረጋችሁ ሰብስክራይብ እያደረጋችሁ። ጫጫታ ብዙ ነው በስማ ብቻ። አሁን እየመሸ ነው፣ ማምሻ አካባቢ ነው ያለ ነው። ያኔ ወደ እኔ እንጃ 12 ሰዓት አልፈዋል። ለአንድ ሰዓት ነው እየሰራ ያለ። ቤተሰቦቼ ሀገራችን ዱራሜ እችን ትመስላለች። ወደኛ ሰፈር ያለችዋ እኛ ጋር እንደ ኮብልስቶን የለም፣ አፈር ነው። ኢንሻአላህ እኛ እንወጣለን ብለን ተስፋ እናረጋለን። ታዲያ እናንተ እንድታበረታቱን ግን ማለት ነው። እኔ የምለው ለምን እንደሆነ አታበረታቱን እናንተ የሆነ መዳም ቅመሞች ማለት ነው። እኔም እንደ እናንተ የመዳም ቅመም ነበርኩኝ፣ ግን ወደሚያሽቃብጡበት ቦታ ነበረ የምትሄዱት እናንተ ማለት ነው። ምን አለበት እንደኛ ያሉት ምስኪኖችንም ብታበረታቱን ብታዩልን እና እንትን ሰፖርት ብታደርጉን ደስ ይለኛል። እና ይሄን ይመስላል። አሁን ወደ አስፋልት ሊደርስ ነው የሚፈልግበት ቦታ ማለት ነው። እና ይሄን ይመስላል እላችኋለሁ ቤተሰቦቼ። ግን አበረታቱን፣ አትጥፉ እና አግዙን እስቲ ቢያንስ እንዴ ድጋሜማ ከምንሰደድ እንደምንም ብላችሁ ብታበረታቱን ደስ ይለናል። ጫጫታ አለ ብቻ መንገድ ላይ። ምን ችግር አለ? እና ቤተሰብ ይሄው የሚፈልግበትን አካባቢ ደርሻለሁ፣ ግን አሁን እየጨለመ ነው። ለማንኛውም ገና በቃ እሺ ቤተሰቦቼ ለማንኛውም ማለት ነው እስከ መጨረሻ አስጎበኛቸዋለሁኝ ብዬ እያሰብኩኝ ሳይሳካልኝ ቀራ። ስለዚህ አሁን ቤቴ መጥቻለሁ ተመልሼ። በከፊል የተወሰነውን መንገድ ላይ ስራመድ ምናምን አይታችኋል። ግን በኋላ ላይ እንድታዩት የፈለኩበት አብረን እንድንሄድ የፈለኩበትን ቦታ ሳልጨርሰው መሀል ላይ
የሆነ ነገር አጋጠመኝና በዛ ምክንያት ነው። አም ሶሪ። ሌላ ጊዜ በሰፊው ደግሞ ሀገሬን በደንብ ትጎበኛላችሁ ማለት ነው። ኢትዮጵያ ለናፈቃችሁ በሙሉ አስቃኛችኋለሁኝ እላችኋለሁኝ ውዶችዬ እና ትመለከታላችሁ ይላችኋለሁኝ። እና በመቀጠል ደግሞ ማለት ነው እኔን የመሰለችውን ልጅ ባለፈውም ነግሬያችኋለሁኝ እንዳላመልጣችሁ። በኋላ ላይኳን ሰብስክራይቧን ገጫ ካላደረጋችሁ እንዳላመልጣችሁ ተሻምታችሁ ማለት ነው። ሰምታችኋል እና ጠብቃችኋለሁኝ። ኧረ ተው ግን እናንተ ተው። እኔን እኮ ደሜን እያንተከተካችሁ ነው። እንዲህ ፍልት እያደረጋችሁ ነው። ለምን ቢባል ማለት ነው አታውኝማ። አይን የላችሁም። ለምን እንደሆነ አላውቅም። እና ግዴታ መጥቼ ቤታችሁን ማንኳካት አለብኝ። ይውልኝ ቪዲዮ ምናምን ብዬ የምርም ዩቱቤ ተይዞ ነበረ። አሁን ተለቆልኝ ማለት ነው። እና በጣም ደስ ብሎኛል። የሆነ ስህተት ሰርቼ ተይዞብኝ ነበረ። አሁን ደግሞ ተለቀቀልኝና በቃ ደፋ እያልኩኝ ነው። አሁን ትንሽ ያው ልስራበት ብዬ ማለት ነው። ስለዚህ ቤተሰቦቼ በጣም ደብሮኝ ነበረ እንደዚህ ስለማልገባ ምናምን ከፍቶኝ ነበረ የእውነት ለማውራት። አሁን ግን በጣም ደስ ብሎኛል። ከዛ ወጥቻለሁኝ በሰላም ወደ እናንተ ከች ብያለሁኝ። አዳዲስ ነገርን ይዤላችሁ እንዲመጣ የምትፈልጉትን ነገር እንድትነግሩኝ እና በመቀጠል ደግሞ ላይኳንም ሰብስክራይቧንም ገጫ እያደረጋችሁ ቤተሰብ እንድትሆኑና እንድታበረታቱን በትህትና እንጠይቃችኋለሁኝ እላችኋለሁኝ ቤተሰቦቼ። እንግዲህ በቃ ይሄ ነው ልላችሁ የምፈልገው። አበረታቱን። የእናንተ ማበረታቻ ያስፈልገናል ማለት ነው። በተረፈ ሌላ አዳዲስ ነገርን እንፈጥራለን እግዚአብሔር ቢፈቅድ። ሞኒታይዝ ሆኛለሁኝ። ከዚህ በኋላ ደግሞ በደንብ ብዬ እሰራለሁኝ። አዳዲስ ነገሮችን ይዤላችኋለሁኝ ቤተሰቦቼ። አትለዩኝ፣ ከእኔ ጋር ሁኑ፣ ከች በሉ፣ አበረታቱኝ እላችኋለሁኝ እና ቤቴን ሰፈሬን ምናምንን አስቀኛችኋለሁኝ። ከስደት መልስ ያለሁበትን ሁኔታ ሁሉ ብትጠይቁኝም እነግራችኋለሁኝ እላችኋለሁኝ። አሁን ያለሁት ኢትዮጵያ ነኝ። ኢትዮጵያ ውስጥ ነው የምኖረው። ዱራሜ በምትባልበት ከተማ ላይ ነው የምኖረው። እግዚአብሔር ይመስገን። ከዱባይ ከመሰለች ሀገር አምጥቶ እግዚአብሔር በሀገሬ ስላስቀመጠኝ ክብር ይግባው፣ ምስጋና የሚድረሰው እና ስለዚህ አሁን በሀገሬና በቤቴ ፏፈንተረሽ ብዬ ነው ያለው ትላችኋለሁኝ። እናንተም ነው ወደ ኢትዮጵያን የምትፈሩ ሰዎች ሁላችሁም ነውና ወደ ኢትዮጵያ ውስጥ ከኛ ጋራ ፏ ብላችሁ ኑሩ እላችኋለሁኝ። በተረፈ መልካም ቆይታ ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቸሩ መድኃኒዓለም ከእናንተ ጋር ይሁን። ቪዲዮዬን ተከታተሉልኝ፣ ላይኳንም ገጫ አድርጉልኝ፣ ሰብስክራይቧንም ገጫ እያደረጋችሁ ላይክ አድርጉ። ሰብስክራይብ እያደረጋችሁ አበረታቱ። ኮሜንታችሁንም ጻፉልኝ። ስትፈልጉ ተሳደቡ፣ ስትፈልጉ የፈለጋችሁትን በሉ፣ እኔ እቀበላለሁኝ እና ስለዚህ ጣጣ የለብኝም እላችኋለሁኝ ቤተሰቦቼ። ይሄ ነው፣ ሌላ ምንም የለኝም። ባይ ባይ። I love you so much, my family.